ሰላም ሰላም ጤና ይስጥልኝ። በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቲክቶክ ቤተሰቦቼ ይህ በፎቶ የምታዩት አቤል ተረዳ ይባላል። እንግዲህ በማደጎ ከወሰዱት 2010 ላይ አካባቢ ነውና 2009 2010 ላይ ነው። ግን እስካሁን ድረስ ያለበትን ሁኔታ ማወቅ አልተቻለም። ቤተሰብ በጣም እየተጨነቀ ነው። እንግዲህ እስኪ ስፔን ማድሪድ ውስጥ ያላችሁ ሰዎች ካላችሁ እስኪ እንግዲህ ለቤተሰብ ስትሉ ተባበሩን እንላለን። ሁሉም ማስረጃ እጃችን ላይ ዶክሜንቱ ስላለ ምንም የሚያሳስብ ነገር የለም። ምንም ብዙም የሚያስጨንቅ ነገር የለም። ስለዚህ እንግዲህ ቤተሰቦች እባካችሁ ተባበሩን እንላለን። ይህ ሕፃን ልጅ አቤል ተረዳ እንግዲህ የተወሰደው ከወንጂ ገፈርሳ ከሚባል አገር ነው፣ ወይም ደግሞ ከአዳማ የ6 ኪሎ ሜትር ርቀት ላይ የምትገኝ ወንጂ የምትባል አገር ላይ ነው። ከዛ ነው የወሰዱት እና እንግዲህ እስከ 10 ዓመቱ ድረስ ከቤተሰብ ጋር ይገናኝ ነበር። ከዛ በኋላ ግን ድምፁንም እናትየው ሰምታ አታውቅም። እንግዲህ ባካችሁ ቤተሰብ በጣም እየተጨነቀ ነው። ማድሪድ ውስጥ ያላችሁ ቤተሰቦች በውስጥ አውሩኝ፣ እልክላችኋለሁኝ እያንዳንዱን ማስረጃ ወይም ደግሞ ዶክሜንት። በፈጣሪ ስም እንድትተባበሩን እጠይቃለሁኝ። አመሰግናለሁኝ።